ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው አማርኛና እንግሊዝኛ ሁለቱም በአንድ ላይ በቃላት ምስረታ እየላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ቪዲዮውን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉም ከታች ባለ ስልክ ቁጥር እየገባችሁ አናግሩን። በሚመቻችሁ የሶሻል ሚዲያ አማራጭ ከየትኛውም ዓለሙ ናችሁ በያዛችሁ ስልክ ብቻ በኦንላይን ትማራላችሁ። ቀጥታ ወደ ትምህርታችን እዚህ ጋር ስ ተ ማ ረ አስተማረ ይላል። አ ኤናት፣ ስ ኤስናት፣ ተ ቲኢ፣ ማ ኤም ኤ፣ ረ አር ኢ አጠቃላይ ምን ይላል ማለት ነው? አስተማረ ይላል። ኦኬ እዚህ ጋር ደግሞ ተ መ ራ ማ ሪ ተመራማሪ ይላል። ተመራማሪ ተ ቲኢ፣ መ ኤምኢ፣ ራ አር ኤ፣ ማ ኤም ኤ፣ ሪ አር አይ። ስለዚህ አጠቃላይ ምን ማለት ነው? ተመራማሪ ይላል። ተመራማሪ። ኦኬ እዚህ ጋር ስንገባ ደግሞ እ ር ግ ጠ ኛ እርግጠኛ ይላል። እ ስንል ኢ ናት፣ ኢ። ር ስንል አር፣ ግ ጅናት፣ ጠ ቲኢ፣ ኛ ጂኤን ኤ አጠቃላይ እርግጠኛ ይላል። ኦኬ እዚህ ደግሞ መ ተ ባ በ ር መተባበር ይላል። መ ኤምኢ፣ ተ ቲኢ፣ ባ ቢኤ፣ በ ቢኢ፣ ር አር ናት። ስለዚህ አጠቃላይ መተባበር ይላል። መተባበር። ኦኬ መ ፈ ላ ሰ ፍ መፈላሰፍ ይላል። መ ኤምኢ፣ ሰ ኤስኢ፣ ላ ኤልኤ፣ ሰ ኤስኢ፣ ፍ ደግሞ ኤፍ ናት። አጠቃላይ መሰ መ ፈ ሶሪ እዚህ ጋ ፈ ናት። እስ ይኸው እንደዚህ ፈ ኤፍ ኢ መፈላሰፍ መፈላሰፍ ይላል። አ መ ሰ ገ ነ አመሰገነ ይላል። አ ኤናት፣ መ ኤምኢ፣ ሰ ኤስኢ፣ ገ ጂኢ፣ ነ ኤንኢ። ስለዚህ አጠቃላይ አመሰገነ ነው የሚል። ኦኬ እዚህ ጋር ደግሞ ተ ማ ረ አጠቃላይ ምን ይላል? ተማረ ይላል። ተ ቲኢ፣ ማ ኤምኤ፣ ረ አርኢ። ስለዚህ ይህን ምን እንለዋለን? ተማረ እንለዋለን። አ መ ነ አመነ ይላል። አ ኤናት፣ መ ኤምኢ፣ ነ ኤንኢ። ስለዚህ አጠቃላይ አመነ እንለዋለን። ኦኬ እዚህ ጋር ደግሞ ተመቸ ተመቸ ይላል። ተ ቲኢ፣ መ ኤምኢ፣
ቸ ሲኤች ኢ ተመቸ እንላለን ማለት ነው። ኦኬ እዚህ ጋር ደግሞ ደስታ ደስታ ይላል። ደ ዲኢ ስ ኤስ ታ ቲኤ ማለት ነው። ስለዚህ ይሄ ምን ማለት ነው? ደስታ ይላል። ኦኬ እዚህ ጋር ደግሞ ችሎታ ችሎታ ይላል። ች ሲኤች ሎ ኤልኦ ታ ቲኤ ከዛ ችሎታ ብለን እናነባለን። ኦኬ እዚህ ጋር ደግሞ ዘመረ ዘመረ ይላል። ዘ ዜድ ኢ መ ኤም ኢ ረ አር ኢ አጠቃላይ ምን ላይ ዘመረ። ውድ ቤተሰቦቼ ለዛሬ እዚህ ጋር እናበቃለን። ቀጣይ ሌላ አሪፍ ቪዲዮ ይዤላችሁ እመጣለሁ። እስከዛው መልካም ጊዜ